ለኪ ወድሰኪ ለእመቤታችን ስግደና የሚገባ ሰው ስልልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንደወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በልሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ ተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት የሔዋን ጽኑ የሚጎዳ ማሰሮ አንጀት የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብዙ ደመና ተጭኖ መጥቶ ማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ በምንወድ ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር ምስግለ ቃልን በእግዚአብሔር ባንቺ ባርክ አንቺ ወልድ ዘንድ ወደድሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት ጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግል ላይ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግል ላይ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግል ላይ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሪያ አድርጎ ባለሟልነት አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደድ ልጅ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብንና አምላክን የወለደ በድንጋሌ ሥጋ በድንጋሌ ጸና ክብርት እመቤታችን ያደረገች ታምሬ ነው። በግብፅ ካሉ አውራጃዎች በአንዲት አገር የመነኮሳት ገዳም ነበረ። ሰይጣን ትጋታቸውን አይቶ ተፈታተናቸው። ምድጃቸውንም አፍርሶ አፈር መላው። ምግባቸውንም የሚያበስሉበትን ባጡ ጊዜ ድንቅ ታምራት ወደምታደርግ በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ክብርት እመቤታችን ለመኑ። ልመናቸውን ተቀብላ ምድጃችሁን ያፈረሰ ሰይጣን ነውና እንዲህ እንደ ባሪያ 12 ዓመት ይገዛላችሁ አለቻቸው። እንግዲህ ወዲያ አትዘኑ፣ ከልጄ ከባሕሩ በተገኘ ሥልጣን ሰይጣንን ትገዙት ዘንድ ስለ እናንተ ለምኜዋለሁና አለቻቸው። ስለዚህም ነገር ደስ አይበላችሁ፣ በአማላጅነት ኃይል ከዚህ የበለጠ ጸጋ በሰማያት ታገኛላችሁና። በዚያውስ ላይ ልጄ በከበረ ወንጌሉ ለደቀ መዛሙርቱ አጋንንትስ እንኳ ቢገዙላችሁ ስለዚህ ነገር ደስ አይበላችሁ። ስማችሁ በልበ ሥላሴ ታውቋልና በዚህ ደስ ይበላችሁ እንጂ ያላቸውን አልሰማችሁምን? ይህን የወንጌል ቃል ለመፈጸም ድንቅ ታምራት በምታደርግ በድንጋሌ ሥጋ በድንጋሌ መጽና በክብርት እመቤታችን ኃይል ሰይጣን እንደ ባሪያ ተገዛላቸው። አስቀድሞም እሱ ራሱ የመላውን አፈር ከምድጃው ፈጥኖ ያወጣ ዘንድ አዘዙት። ሁለተኛም ይፈጭ ዘንድ አዘዙትና በፍጥነት ፈጭቶ ሰጣቸው። አብዝቶ ይፈጭ ነበር እንጂ እንደ ሰው መጠን አይደለም። ዳግመኛም እንጨት ይለቅም ዘንድ አዘዙትና 200 ሰዎች መሸከም የማይቻላቸውን ተሸክሞ በአንድ ጊዜ አመጣላቸው። መነኮሳትም አይተው አምላክን የወለደች እመቤታችንን አደነቋት። ያን ሰይጣን ግን ይህን ያህል ሸክም በምን ተቻለ አሉት። እሱ ግን ካልበቃችሁስ እዘዙኝና ያሰባችሁትን እጨምር ዘንድ እዘዙኝ አላቸው። የዚያችን አገር ሰዎች እርስ በርሳቸው ቀድሞስ በዚህ ሰይጣን ተፈትነን አዝነንም ነበር፣ ዛሬ ግን ደስ አለን። እመቤታችን እንደ ባሪያ ያገልግላችሁ ብላ ይህን ሰይጣን ከሰጠችን ጀምሮ ከድካማችን ሁሉ አልፈናልና ተባባሉ። ሁለተኛም እንዲህ መነኮሳት ያን ሰይጣን አሳ ያመጣላቸው ዘንድ አዘዙትና እሱም ታዞ አሳ አንበሪ አመጣላቸው። በዚያ አሳ አንበሪም ላይ ትልቅ መርከብ ከነጋዴዎች ጋር ከዋናተኞችም ጋር ቁጥር ከሌለው ከብዙ ሳጥናቸውም ጋራ ነበር። ባሕሩም የዓመት መንገድ ያህል ሰፊ ነበር። መርከቡንና አሳ አንባሪውን በራዩም ካለ ሁሉ ጋር ይዞ ፈጥኖ አደረሰላቸው።
እኒህ መነኮሳት ባዩ ጊዜ ደንግጠው ይህ ስራን እንደምን ባለ ብልሃት ሰራ አሉት። እሱም የወደዳችሁትን ትገዙ ዘንድ አመጣሁላችሁ። እናንተስ በአሳ ምክንያት አንዲት ስራ አዛችሁኝ ነበር። እኔ ግን ወደ ወንድሞቼ ለመሄድ ትተውኝ ዘንድ ያላዘዛችሁኝን ብዙ ስራ ሰራሁላችሁ አላቸው። እኒህም መነኮሳት እመቤታችን እስከ 12 ዓመት ተገዛ ብላ ካዘዘችህ ሳትደርስ አንለቅም አሉት። እኒያም የመርከብ ሰዎች ጌታችሁ ላይደለ አስቀድሞ ለማታውቁት እንደምን ታዘዛችሁ አሏቸው። የመርከብ ሰዎች አእምሯችንን አላወቅንም፣ ልቦናችንን ሰውሮ ወደ እናንተ አንድ ጊዜ ያደረሰን እንጂ አሏቸው። እኒህም መነኮሳት በእመቤታችን ኃይል መጣችሁ እንጂ ያመጣችሁ እርሱ በኃይሉ አይደለም። ለዚያም ሰይጣን ይህን አታድንቁለት፣ ይገዛልን ዘንድ ይህንን ሰይጣንን የሰጠችን የአርያም ንግሥት እመቤታችንን አድንቋት እንጂ ብለው መለሱላቸው። ቀድሞስ ማዕድ ቤታችንን በማፍረስ ሲፈታተነን ይኖር ነበር። ዛሬ ግን በእመቤታችን ኃይል የምንሻውን ሁሉ ያደርግልናል። እኒህ አረማውያን የዚህን ነገር ተአምር ሰምተው ከእኛ ሃይማኖት የእናንተ ሃይማኖት ይበልጣል፣ እኛንም ክርስቲያን እንሆን ዘንድ አጥምቁን አሉና በአብ በወልድ በመንፈስ ቅዱስ አሳምነው አጠመቋቸው። በክብርት ሥላሴና ኃጢአት በምስታሰሪ በአንዲት ጥምቀት ማመንንም አስተማሯቸው። ከዚህ በኋላ ገንዘባቸውን ሁሉ በእመቤታችን ስም ለተሰራች ቤተ ክርስቲያን ሰጡ። መርከባቸው ለመዝጊያ ለመስኮትም ለሚያሻቸውም ስራ ሁሉ ሆነ። ብረቱም ለመክፈቻና ለችንካር ለስራም ሁሉ መርጃ ሆነ። የመርከብ ምሰሶ ለምሰሶ ሆነ። እኒህም ሰዎች ሁሉ በዚች ገዳም ውስጥ መንኩሰው ቅስናም ተሹመው በምንኩስናቸው በክህነታቸው ደስ አሰኟት። ያ ሰይጣን ግን ከ12 ዓመት በኋላ ማገልገሉን ጨርሶ ወደ ወንድሞቹ ሄደ። የዚያ ገዳም ማኅበር መነኮሳት ይህን ተአምራት አስበው አመሰገኗት። ክርስቲያን የሆኑ እኒህ ባለመርከቦችም የእመቤታችንን ፍቅር አበዙ፣ በዓሏንም አከበሩ። ለሚሰማው ድንቅ ሆነ። በፍጹም ምስጋና መመሰገኗት። የዚች ቤተ ክርስቲያን ልጆች እኛም ከልዩ ጠላት እጅ ትጠብቀን ዘንድ በማክበርና በምስጋና እናመስግናት። እርሱ ልመናዋ እንደ አጥር ይሁነን ለዘላለም በእውነት እንዳሳባችን ጋሻ ይሰውረን። እመቤታችን የቅድስት ድንግል ማርያም በረከቷ ልመናዋ በሁላችን ላይ ይደርብን። አቡነ ዘበሰማያት እንበል። አረፍ አረፍ በሉ። ክርስቶስ ቤተሰቦች እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር አምላክ